በዚህ ቪዲዮ በካፕከት ብቻ እንዴት ግራዲየንት ኢፌክት እንደሚሰራ እናያለን። በመጀመሪያ ወደ ካፕከት አፕሊኬሽናችን እንገባለን። ኒው ፕሮጀክት የሚለውን ነክተን ከዛ ኤዲት ልናደርግ ያሰብነውን ለምሳሌ እቺን እንዲመርጣለን እናስገባዋለን። ከዛ እዚህ ላይ ኦቨርሌይ የምትል እዚች ጋር አለች። ኦቨርሌዋን የምትለውን እንነካና ልናስገባ የፈለግነውን እናስገባለን ማለት ነው። ሰፋ እናደርጋለን ከዛ ይሄንን ሙሉ እንዲሸፍነው እናደርጋለን። ከዛ በሚቀጥለው ሄደን ማክስ የሚለውን ነክተን ከዛ ሆሪዞንታል የሚለውን እንመርጣለን። እንዲህ ከላይ ስለሆነ ግራዲየንት ኢፌክቱን ደግሞ ከታች ስለፈለኩ እዚህ ጋር ከታች ኢንቨርት የምትለዋን ስንነካት እንዲህ ከታች ይሆንልናል ማለት ነው። ከዛ በቀላሉ እዚች ጋር ያለችውን ቀስ እንዲህ ወደ ታች ስናደርገው እንደዚህ ለየት ያለ ግራዲየንት ኢፌክት ይፈጥርልናል ማለት ነው።